ሰይድ እንዲመጣ ነው ወደ ሐረር እንዲመጣ ከጎንደር ውስጥ እንዲወጣ ማለት ነው። ለምን ከጎንደር ሆኖ የሆነ ነገር ሆንኩ ቢል አንደኛ በእኔ ጮስ እንዳይሆን፣ ሁለተኛ በዛ ላይ ደግሞ እዛው ጎንደር ውስጥ የሆነ ነገር እንዲሆን ስላልፈለግኩኝ ነው ማለት። በእርግጥ ምንም አይሆንም፣ ይኸው በሰላም መጣ ማለት ነው። ስለዚህ ለዛ ነው እንጂ እኔ ከዚህ በኋላ እኔ አገባኝም። ሰይድ እንዳትከተለኝ እንዳትመጣ፣ ሲፈጠር አታገኘኝም። እኔ ማለት በቃ በአጭሩ እኔ ከሰይድ ጋር መገናኘት አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች ውድ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዙ ተተረፍ ይበልልኝ። ዛሬ ይዤላችሁ የመጣሁት እነ ሱመያን እነ ሀዩን እነ ሰዒድን እና ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታት። ግን ላይክ የማታደርጉ ለምን ቪዲዮ የምትመለከቱ ሰዎች ማለት ነው። ማሻአላ ይታሪፍ ነበር፣ ግን ላይክ እኮ የለውም ወላሂ። እና ላይክ እያደረጋችሁ እስኪ ሰብስክራይብም እያደረጋችሁ ምን ችግር አለው? እናም ሰይድም እንዳያችሁ ታዩን ቀጣቀጣት። ሱመያም ቃሏን አፍርሳለች። ሰይድና እንገናኝ ስትል የነበረ አሁን አይንን እንዲያላይ አንተ ጋር መገናኘት አልፈልግም አለች ማለት ነው። ሹሃዳ ሱመያ ማለት ምንድን ነው? አረ ሱመያ ሸም ነው ወላሂ። እንዴ ናት ወለ ትናንት ማለት ነው እንዴ እኔ እንዲያውም ታረቁ እያልኩ ማለት ነው። ሰይድ ጋር ልንገናኝ ነው። ሰይድ ያለና ግብዣ ተጠርቻለሁ። እዛ ቦታ ሊያስታርቁን ነው። ሄርኩኝ ገባሁኝ እያልሽ የሆነ እንትን እያስተዋወቅሽ ነው መሰለኪ። ከዛኛ ታርቃችሁ ወጥታችኋል። በቀጣይ ቪዲዮ እንዳይረዝም ብላችሁ ለነገው ደግሞ የታረቃችሁበት ልትለቁልን ነው ብለን የመጓጓታችን የተነሳ በቃኛ አስታርቀን ጨርሰናችሁ። አሁን አንቺ ግልብጥ ብለሽ ሰይድ ማያት አልፈልግም፣ ያገኘኝም አይችልም። እኔ ጎንደርን እንዲለቅ ነው ናቶ ላይ ያልኩት እንጂ እሱን ለማግኘት አይደለም ብላ አረፍ። ኧረ ሱመያ ወላሂ ቃልሽን አትብሊ ማለት ነው። በቃ ያኔ ናቶ እኔ አንተን ለማግኘት ፈቃደኛ ነኝ በቃ እንግዲህ እያልሽ ከትናንት ወዲያ ቪዲዮ ሰርተሽ አሁን ደግሞ ዛሬ አይንህን ማየት አልፈልግም። አይከብድም? እኛ ልትታረቁ ነው ብለን ደስ ብሎን በቃ አስታርቀን ጨርሰን ሀዩንም ቀጣቀጣት ሰይድ ማለት ነው። ምን አርጋ ነው ግን? አቤት አቤት! እንዴ በአሁኑ ሰዓትም የሚገረፋ እንዴ? ኧረ አይገረፍም ሰይድ። ምን አርጋ ነው ግን? እና በአሁኑ ሰዓት እንደዚህ መቀጣቀጥ ድሮ ቀርቶ ማለት ነው። ምከራት እምቢ ካለች ልቀቃት እንጂ ማለት ነው። ዱላው ከምን አመጣው? ሱመያ ግን ደስ ብሏታል ሀዩ በመገረፏ ማለት ነው። በመገረፏ ሱመያ ማለት ነው ደስ ብሏታል። እና ወይ ሀዩ ግን የእውነት ነው እንደዚህ የቀጠቀጣት? ኧረ የእውነት ከሆነ እኮ በቃ ተበላልጣለች ማለት ነው። እስከዚህ ሳምንት ድረስ በቃ እንኳን እንደዛ ልታወራ ከአልጋ ራሱ የምትነሳ አይመስለኝም። እና እንደዛ ቀጥቅጣት በኋላ እንዴት ነው አቅፋ ልተኛ ነው ሰይድ? ኧረ ሸም ነው። ብዙዎች ግን ደስ ብሏቸዋል ሀዩ በመገረፏ ማለት ነው። የጋረካት ይች ምላሳም ይች ምናምን ያ ረቢ። ኧረ እኔማ አሳዘነች የእውነት እንደዛ በቃ በጥቶ ሲላጠልጣት ማለት ነው። አሳዝናኛለች። በቃ ሀዩ ሱመያ አልፈልግም ብላለች። በቃ ብትገረፍም እንኳን ደስ አለሽ፣ ከአንቺ ውጭ አይሄድም። በቃ ሱመያ ቦታ ካልሰጠችው አንቺን የትን ጥሎች ስለማይሄድ እና አሁን ታዲያ አሁን ሂዴ ሱመያን ካላገኟት የፈለግሽውን አረጋለሁኝ አንቺ ያልሽኝን እታዘዛለሁ ብሏል። በቃ እንግዲህ ሊታዘዝ እኮ ነው ሀያት ማለት ነው። እንኳን ደስ አለሽ። እና ሱመያ አልፈልግም ካለች በቃ አታገኘኝም ማለች እኮ። እቀጣለሁኝ ሱመያ እንዲያግመኛውን ፈልጌ ካላገኘኋት እቀጣለሁ። በቃ እንግዲህ ወዲያ በአንቺ መንገድ ነው በዚህ በዚህ ነው የሚሄደው እያለ ነበር። በቃ ሀዩ ብትገረፍም እንግዲህ እንኳን ደስ አለሽ ማለት ነው። ሰይድ አንቺ ብቻ ሆኗል። ምክንያቱም ሱመያ እኮ በቃ አልፈልግም ማለች ወሰነች። እኔ ሰይድ አልፈልግም በቃ እንደዚህ ብላ ማለት ነው። እኛ አስታርቀን ጨርሰን በቀጣይ ቪዲዮ አብረው እናያቸዋል ብለን በለው እና ሱመያ ታይ ቃልሽ አንድ ይሁን ማለት ነው። እንዴ ሴቶች ሁለት ልባ ናቸው የሚባለው እውነት ነው እንዴ? ግን ታይ እንጂ ቁርጠኝነት ይኖረውሽ ማለት ነው ሱመያ። ከዛ አገኛለሁ ከዚህ ታገኘኛለህ
በቃ ልንታረቅ ነው ጨርሰናል ምናምን። ይሄ ነገር እንዴት ነው ግን? ነው ቪዲዮ እንዲራዘም ነው መሰለህ። አኪድ እናንተ በውስጣችሁ ታርቃችሁ ማለት ነው ድራማው እንዲቀጥል ቪዲዮ እንዲራዘም መሰለኝ። አሁን እንኳን እንደዚህ የምታረጉት የምር እኔ ትናንት በስቲያ ቪዲዮን ከሰራች በኋላ በቃ ከእንግዲህ በኋላ አብረው ይመጣሉ ብዬ ምንም አላጠበቅኩም ማለት ነው። እንዲያው የብቻ ይመጣሉ ብዬ አልጠበቅኩም ነበር። አብረው ይመጣሉ ብዬ ነበር። በቃ 100% እርግጠኛ ሆኜ ነበር። ምክንያቱም ሰይድም እየፈለጋት ስለሆነ እሷም እየፈለገችው ስለሆነ በቃ ልንታረቅ ነው ብላ ስላወራች ሊታረቁ ነው ብዬ እኔ ራሱ ጨርሼ ነበርና አሁን ዛሬ ይሄን ስትል ግን ሱመያ ማለት ነው ብዙዎቹን በቃ አስቀይመሻል። እኔ ራሴ ተቀይሜያለሁ በሱመያ። ምክንያቱም ያው እንደ መጀመሪያው እኮ አታገኘኝም ብላ ቢሆን ያ መብቷ ነው። ግን አሁን እንደገና ልንታረቅ ነው ብላ ትናንትና ካወራች በኋላ ደግሞ ዛሬ አይንህን ማየት አልፈልግም ኧረ አይባልም ሹሃዳ እና በቃልሽ መገኘት አለብሽ። በቃ እንታረቃል ብለሻል፣ መታረቅ አለባችሁ። ዛሬ ሌላ ወሬ ነገ ሌላ ወሬ ደስ አይልም። ማይስላ እና ሀዩትም አላህ ያሽለሽ። እንግዲህ ሰይድ ማለት ነው በደንብ አሳክም አቀጣቅጣታል። እንግዲህ ሱመያም አልፈልግም ስላለች እንግዲህ ወዲያ ሱመያን ለመፈለግ ትሄዳለህ ብዬ አላስብም። ሀዩ ጋር ማለት ነው ትላንት በስቲያ ደንግጣ ነበር ሱመያ ጋር ልሄድ ነው በቃ ምናምን ስትል እሷ እንዴት ነው ጥላኝ የምትሄደው ምናምን ያራዘነች ነበር። እና ያው ሀዩ ያለችው ተሳክቷል። አታገኛትም ብላ ነበር። እንዲያለችውም ሊያገኛት አይችልም፣ አያገኘኝም፣ ሰይድ መቼም አያገኘኝም፣ ሊያገኘኝም አይፈልግም። በስልኩም ልንደዋወልም አልፈልግም። እስከዛሬ የማናግረው በሰው ስልክ ነው። በእኔ ስልኬን አስተዋውቄ አላውቅም። ምክንያቱም በእኔ ስልክ ብደውል መልሼ ሲመቀጠሙ ስላሰለቸኝ በእኔ ስልክ እንደውዬለት አላውቅም። እኔ ሰይድ ማግኘት የምፈልግ ቢሆን በእኔ ስልክ ነበር የምደውልለት እስከዛሬ በሰው ስልክ ነው። ያ ማለት እኔ እሱም ማግኘትም ሆነ መገናኘት አልፈልግም ብላ እንደዚህ ደምድማ ጨርሳለች። እንግዲህ ምንም ማድረግ አንችልም እኛ ቤተሰቦቻችሁ በቃ ለማስታረቅ ያልፈነቀሉ ድንጋይ የለም ማለት ነው። እንግዲህ አንሰማም። ተመልካቾችም ይቅርታ እኔ ሰይድን ላገኘው አልፈልግም ብላ ሱመያ ዘግታለች። እንግዲህ በቀጣይ ቪዲዮ ምን እንደሚፈጠር ደግሞ አብረን እናያለን ማለት ነው። እና የዩቲዩብ ቤተሰቦች ላይክ ሼር ማድረጋችሁን አትርሱ። ሰው ወዳችሁ ላይክ እያደረጋችሁ ላይክ የለውም ቪዲዮ ከ20 ራስ እኮ አይበልጥም። ላይ ቪው ቢያንስ 1800 ሆኖ ማለት ነው እይታው። ላይኩ ግን 20 ራሱ አይበልጥም። እና ላይክ እያደረጋችሁ ሰብስክራይብም እንደና እየተነቃቃልኝ ነው። ሰብስክራይብም እያደረጋችሁ ወዲያ ሀገር ልገባ ነው። ሰው ወዳችሁ አበረታቱኝ። እንዲያው ቱርኪ 2000 እንኳን አስገቡኝና ወዲያ ሀገር ልግባ ማለት ነው። የስደት ጓደኛችሁ ነኝ። አገሬ ሄጄ ለእናንተ ይጠቅማል የምለውን ነው የማቀርበው። እስከዛ አሁን እዚህ ስደት ስላለሁ የምሰራው ስለሌለኝ ነው። አሁን እንደዚህ ሱመያን የማመጣው ማለት ነው። ምግብም ስሰራ አታው የሃይማኖትን ትምህርት ሳመጣ አታው አንድ ሀታ ሰብስክራይብ ራሱ እንኳን ያደረጉም ማለት ነው። ስለዚህ ወደ ሀገር ያልሄድና እናንተ ይጠቅማል የምለውን ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ እናንተ ሰብስክራይብ አድርጉኝ። ሰው ወዳችሁ 2000 አስገቡኝ። አሁን ገና 1500 ነው ማለት ነው። 500 ደግሞ ለእናንተ ቀላል ናት። እና ውድ ቤተሰቦቼ ቪዲዮዬን እስከ መጨረሻ ድረስ ስለተከታተላችሁ ከልብ ነው የማመሰግነው። ለዛሬ ቆይታ ይበቃናል። ይሄን ነበር ይዤላችሁ የመጣሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።